አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። የየቲም ህፃናት መንከባከቢያ ማዕከል ከ1500 በላይ ለሆኑ ዜጎች የረመዳን አስቤዛ ድጋፍ አደረገ። የየቲም ህፃናት መንከባከቢያ ማዕከል YCC ከጀርመኑ ሀስነ ኢንተርናሽናል ጋር በመተባበር መጪውን የረመዳን ወር በማስመልከት ለ1500 ዜጎች የአስቤዛ ድጋፍ አድርጓል። ድጋፍ ከተደረገላቸው ዜጎች መካከልም 800 የሚሆኑት በአርሲ ዞን ሌራ ከተማ እንዲሁም 300 የሚሆኑት ዜጎች ደግሞ በዚሁ ዞን ኢቲያ ከተማ የሚገኙ ነዋሪዎች ሲሆኑ ማዕከሉ አዲስ አበባ በሚገኘው ዋና ቢሮው ለ400 ዜጎች የተለያዩ አስቤዛ ድጋፎችን አድርጓል። በአጠቃላይ ከ1500 በላይ ለሚሆኑ ዜጎች የተለያዩ የረመዳን አስቤዛ ድጋፎችን ያደረገው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ስሜ ዚያድ ኑራ ይባላለሁ። የቲም ቺልድረን ኬር ሴንተር ወይም የቲም ህፃናት እንክብካቤ ማዕከል ፕሮጀክት ኮኦርዲኔተር ነኝ። ዛሬ በአርሲ ዞን ዴራ ከተማ ረመዳንን ምክንያት ማድረግ ለ800 ኦርፋን ፋሚሊ ወይም ለየቲም ቤተሰቦችና እንዲሁም ለተለያየ ችግር የተጋለጡ ሰዎች ፉድ ፓኬጅ እየሰጠን ነው። እንደ አጠቃላይ በዚህ ተከታታይ 2 ቀን ለ500 ሰው ኢታያ ላይ አዲስ አበባ ላይ እንደም በአጠቃላይ ወደ 2000 የሚሆኑ ፉድ ፓኬጅ ዲስትሪቢዩት እናደርጋለን። አጠቃላይ ወደ 8 ሚሊዮን ብር ነው ይሄንን ፐርቼስ ያደረግነው። አላማው ረመዳን ምክንያት በማድረግ ለኦርፋንና እንደውም ለኦርፋን ቤተሰብና እንደውም የተለያዩ ችግር የተጋለጡ እናቶች የተወሰነም ቢሆን ከነሱ ጋር በመሆን ምክንያት በማድረግ ነው ይህን ፕሮግራም የተደረገው። ፕሮግራሙ በሀሰነ ኢንተርናሽናል የሚባል ድርጅት ዶኔሽን ነው የተደረገው። አንድ ፓኬጅ ውስጥ ያሉ ነገሮች የተለያየ ቤዚክ የሆኑ ምግቦች እንደ ዱቄት፣ ሩዝ፣ መኮሮኒ፣ ዘይት እና እንደውም ተመሳሳይ ተያያዥ እንትኖች የያዛ ነው። ስለዚህ ነገም ደግሞ ከዚህ 25 ኪሎ ሜትር ላይ የሚገኝ ወደ ኢተያ አካባቢ ለ500 ሰው ዲስትሪቢዩት እናደርጋለን። እሁድ ደግሞ ኢንሻአላህ አላህ ካለ አዲስ አበባ ላይም እንደዛው ሰፖርቱ ይቀጥላል ነው። ይሄ ፈርስት ራውንድ ነው። ኢንሻአላህ የታቀዱ ፕሮግራሞች አሉ። ማዕከሉ መስራችና ዋና ስራ አስፈጻሚ ሼክ ከማል አብዱል ሐኪም በድጋፍ ወቅት ከሀሩን ሚዲያ ጋር ባደረጉት ቆይታም ማዕከሉ ላለፉት 25 ዓመታት የቲሞችን በቋሚነት በማሳደግ ላይ እንደሚገኝ ገልጸዋል። ከዚህ ባለፈም በየዓመቱ በዝቅተኛ የኑሮ ደረጃ ላይ ለሚኖሩ የረመዳን አስቤዛ ድጋፍ በማድረግ የኢፍጣር ዝግጅትና የውድህያ ድጋፎችን ሲያደርግ መቆየቱን ይህንኑ ስራውንም አጠናክሮ እንደሚቀጥልም ነው ያስታወቁት። በረካቱ እስሜ ከማል አብዱል ሐኪም አልፈቂ ሙዲር መርከዝ ሪዓየት አልአይታም ወይን የድርጅት መስራችና ስራ አስኪያጅ ነኝ። ከእንደዛ አይነት ከእቅድ ካደረግነው ያው ከትላንት ወደ 800 ሰው ዴራና አዋሽ ላይ ሰርተናል። ትልቅ ከተማ ላይም 300 ሰርተን በዛሬው ቀን ደግሞ አዲስ አበባ ላይ 400 ሰው ያው እንግዲህ ረመዳንን ግማሽም ቢሆን የሚያደርስ እዙ ዘይት ከዘይት ጀምሮ ዱቄት፣ ሩዝ፣ መኮሮኒ እንደገና ደግሞ እስከ ጨው ድረስ በዘንድሮ አመት 2500 ሰዎች ነው እኛ እቅድ ያደረግነው። የየቲም ህፃናት መንከባከቢያ ማዕከል በአሁኑ ወቅት በአዲስ አበባና በክልል ከተሞች በሚገኙ ማዕከላቱ ወላጅ አልባ ህፃናትን በቋሚነት እያሳደገ እንደሚገኝ የተገለጸ ሲሆን ጎን ለጎንም በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች የተለያዩ የኢኮኖሚ አቅም ማጠናከሪያ ቁሳዊ ድጋፎችን በማቅረብ ላይ እንደሚገኝም ተመላክቷል። ሀሩን ሚዲያ ይህንን ዝግጅት በማስመልከት በዝግጅት ቦታዎቹ ላይ በመገኘት ያጠናቀረው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ለዛሬ እዚሁ ላይ አበቃን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።